የሚገርማችሁ ነገር አንገቷ ላይ ገመድ ታስሮ ያለው በራሷ እጅ ራሷን እንድታጠፋ ነው። ተቃጠል፣ እዩት፣ ተቃጠል፣ ተቃጠል፣ ተቃጠል። የሞት መንፈስ፣ የሞት መንፈስ። ቶሎ በል። ምንድነው ያልኳችሁ? ራሷን በራሷ እንድታጠፋ ከአራተኛ ፎቅ ራሷን ወረወረች ይላል። ሰባቱን ተሰብሯል። እየሰማችሁ ነው? ሰባት የጎን አጥንቷ ተሰብሯል። ይኸው ከአራተኛ ፎቅ ላይ አያችሁ። ዛሬ በህይወታችሁ ጠላት ያዘጋጀው ክፉ ድግስ አሁን ተገለበጠ። አያችሁ፣ ሰባት የጎን አጥንቷ ተሰብሯል። አንድ ነገር ከይቅርታ ጋር የሚያሳያችሁት ውሸት እንዳይሆንና ይሄ ሰባቱን ተሰብሯል። ሰባቱን ከተሰበረ በኋላ ሳምባና አጥንቱ ይገናኛል። ስለዚህ ግዴታ ምንድነው ቱቦ አስገብቶት ደሙ ወደ ውጭ እንዲወጣ ማለት ነው። ቱቦ ገብቶ ደማ ወደ ውጭ እንዲወጣ አያችሁ። ሰባቱ አጥንቱ የተሰበረ ደሙ በዚህ ነው የሚወጣ ማለት ነው። ወደ 15 ቀን ደሞች በዚህ የሚወጣ በቃ ፈጣሪ ሀሌ ፈጣሪ እዚህ ቤት አለ። አሜን፣ 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 አሜን። ኢየሱስ ጌታ ነው። እዚህ ሰው ላይ የእባብና የውሻ መንፈስ ነው ያለው። እዩት፣ የውሻ መንፈስ አለ፣ የእባብ መንፈስ አለ። እዩት፣ እዩት፣ አሁን እዩት። እያያችሁ ነው? ይታያችኋል ወይ? ዙር ወደዛ። ይኸው ላጩን ሲያንጠባጥብ እንደ ውሻ። እዩት፣ እዩት፣ ይታያል? አያችሁት? እዩት፣ አያችሁት? ይኸው ላጩን ራሱ እያንጠው ሂድ ሂድ ሂድ፣ ቶሎ በል። ደሚ ያት በሽታ መስሎ ሊገላት ነው መንፈስ ነው። የሚገርማችሁ ነገር አንገቷ ላይ ገመድ ታስሮ ያለው። ተቃጠል፣ ተቃጠል። ጉበድ 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 ጉበድ። በራሷ እጅ ራሷን እንድታጠፋ ነው። ተቃጠል፣ እዩት፣ ተቃጠል፣ ተቃጠል፣ ተቃጠል። የሞት መንፈስ፣ የሞት መንፈስ። ቶሎ በል፣ ቶሎ በል፣ ቶሎ በል። ዘመኗን በል፣ ህይወቷን፣ አእምሯን፣ ጤናዋን፣ በረከቷን፣ ደስታዋን፣ ሁሉ ነገሯን ለቅቄ ስለተዋረድኩ ዳግም ላላያት የገባችበት ላልገባ ወደ ሲኦል ስለተዋረድኩ በሽታን ይዤ እሄዳለሁ። እይበይ ቶክ ቶክ እይበይ እይበይ ለማ ባይ ሰዲ ደን አሜን፣ አሜን። ማይኩን አስጠጋው። አንድ ነገር ነው። እውነት ነው። አንተ ላይ የፈጣሪ ቃል የፈጣሪ መንፈስ አሜን፣ ፈጣሪ ቅባት አለ። አሜን። ይሄን ምስክር ነኝ። ለምንድን ነው ዛሬ አንድ ወር አካባቢ ይሄ አራተኛ ፎቅ ላይ ራሷን ወረወረች። መታ ታውቃለች። እዚህ አሁን ነው የመጣችው። ምንድነው ያልኳችሁ? ራሷን በራሷ እንድታጠፋ ከአራተኛ ፎቅ ራሷን ወረወረች ይላል። ራሷን ወረወረች። ሰባት አጥንት እዚህ ላይ ውስጥ ይሄ የጎኑን አጥንት ሰባቱን ይሄ ጎኑን አጥንቱን ሰባቱን ተሰብሯል። እየሰማችሁ ነው? ሰባት የጎን አጥንቷ ተሰብሯል። ይኸው አራተኛ ፎቅ ላይ ከአራተኛ ፎቅ ላይ አያችሁ። ዛሬ በህይወታችሁ ጠላት ያዘጋጀው ክፉ ድግስ አሁን ተገለበጠ።
አያችሁ 7 የጎን አጥንቷ ተሰብሯል። ዛሬ ነው እየመጣው ዛሬ ጠዋት ነይ ዛሬ ምስቴ ጋር እንሄዳለን አልኩትም። እሺ አለች። ቀጥታ ከፎቁ ላይ እንደተወረወረች አያት ሆስፒታል አያት ላይ ያኔት ሆስፒታል የሚባል አስገባ። ትክክለኛ ይሄ ቅባት ይገባ። ይሄ ቅባት ይገባ። ኢየሱስ ጌታ ነው። አይሲ ስትገባ ሰው ያለቅሳል። እኔ 30 ደቂቃውን ይሄን እየጸሎት ጀመርኩት። ምን አለ ለጌታ ክብር ብታመጣ። ጸሎት ጀመርኩት። በሶስተኛ ቀን ከአይሲ ወጣች። በሶስተኛ ቀኑን ልክ እኔ አላየም ባይኔ ማት አልፈልግም አልኩትን። ልክ ቀጥታ ቴምፕሬቸሩ ብቻ ሲያይ ከውጭ እሱን አይቼ ነው የሚመለስ። ከዛ ጌታ ሆይ አንተን ሁሉም ነገር ታስተካክላለህ። አሜን። ለሷን ህይወት ያስተረፍከን ሁሉም ስጋን ትችላለህ። ከዛሬን ጀምሮ ሽባቶን ማርኩትና ቅባቱን ቀባ። አሜን። 4ኛ ፎቅ አስቡ። ከ4ኛ ፎቅ አይደለም ሰው ከዚህ ሶፋ ላይ ቢወርቅ እንኳን አይነሳም። እኔ ቤት ተኝቼ ነው አለው ጠዋት ማለት ነው። ይሄ ሰኞ ጠዋት ነው። ጳጉሜ 3 ማለት ነው። ስለዚህ ሰው በር ይቀጠቅጣል። የኔ በር ማለት ነው። ምንድን ነው ብዬ ስነሳ ይቴን ከፎቁ ላይ ወደቀች አሉ። ፊት ለፊቱ ዓመት በዓል አልነበረ። በቃ መጋረጃ ታወርድ ብሎ እንደዚህ ሆነች ብዬ ታች ሲወርድ በጣም የሚገርም ነገር ነው ላሳያችሁንና በጌታ በኢየሱስ 4ኛ ላይ ቀጥታ ፈጣሪ የትወርወራ መኪና አንድ ፒክአፕ መኪና ምድር ላይ አለ ፓርኪንግ ውስጥ ልክ ፓርኪንግ ውስጥ ወደቀች። መኪና ፓርኪንግ ውስጥ ነው የወደቀችው መኪና ላይ ማለት። ስለዛ ጌታ አንዴ ላስቸግራችሁና ለጌታ ምስጋና አረ ያንሳል ለጌታ። ከላይ ወርቃ መኪና ላይ ነው የወደቀችው። መኪና ፓርኪንግ ውስጥ ላይ መኪናው ላይ መኪና ሳጥኔው ቦክሱን ይዩት። ከዚህ ወርቆ መነሳት ማለት ይሄ የእግዚአብሔር ቸርነት እንጂ በጣም ከባድ ነው። አያችሁት? ለዛሬ ቀን ነው እግዚአብሔር ያዘጋጃት። ትረፍ ያለ አትሞትም ያለ ሃይ እግዚአብሔር። አሜን 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 አሜን። ስንወርቅ ክንዱ ላይ ነው። ይኸው ውብሸት አያችሁ። አሁን ወንጌል ጀመረ ማለት እና የመጨረሻ አንድ መልእክት ያለው ሁላችን እዚህ ስንመጣ የጌታ ቤት ነው የምንመጣ። የሰማችሁ ነው ማለት የኛም መጣ ያን መጣ ምንም ማኮረፍ የለም። አሜን ብሎ መቀበል ነው። እኔ አንድ ቀን እዚህ መጥቼ መልእክት ፈለጋ አይደለም የሚመጣ የፈጻሪ ቃሉን ከተቀበልኩን በቂ ነው። መጀመሪያ ፓስተር ምን አለ? መልእክቷ ፐርስታሞላ አለ። ቃሏ ግን ምንድነው? ዋና ነች። ዋና ነው። አሜን። ዋናው ቃሉ ከተቀበልክ መልእክቱ ይተከታተላል። የስ ተቀበሉት። እኔ የፈለግኩት ይሄ ነው። አመሰግናለሁ። ለጌታ ክብር። ጌታው ይባረክ። ጤናዋ ሙሉ ይሁን። ፈውሷ ለዘላለም ይጽና። በሕይወቷ ክፉ አንዳች እድል አያገኝ። የትኛውም አይነት መርገም ይሰበር። መፈታት ይሁን። ነገር ይቀየር። አስደንቅ። ድልን ስጣት በኢየሱስ ደም። አንድ ነገር ከይቅርታ ጋር የሚያሳያችሁት ውሸት እንዳይሆንና ይሄ ሰበቱን ተሰብሯል። ሰበቱን ከተሰበሪም በኋላ ሳምባና አጥንቱ ይገናኛል። ስለዚህ ግዴታ ምንድነው ቱቦ አስገብቶት ደሙ ወደ ውጭ የሚወጣ ማለት ነው። ቱቦ ገብቶ ደማ ወደ ውጭ እንዲወጣ አያችሁ። ሰበቱ አጥንቱ የተሰበረ ደሙ በዚህ ነው የሚወጣ ማለት ነው። ወደ 15 ቀን ደሞች በዚህ ነው የሚወጣ። በቃ ፈጣሪ ሀሌ ፈጣሪ እዚህ ቤት ሀሌ
አሜን 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 አሜን። ኢየሱስ ጌታ ነው። ፈውሷ ለዘላለም የጸና ይሁን። ለሀገር፣ ለቤተ ክርስቲያን፣ ለቤተሰብ የምትጠቅም ሰው ትሁን። ክፉ በሕይወቷ እድል አያገኝ። ተጽዕኗ ከዘሮ ላይ ይሰበር። ኢየሱስ ደም ሕይወቷ የተሸፈነ ይሁን። ቃል አወጣውኝ ጂሰስ። አንተ የበሽታ መንፈስ፣ የበሽታ ኃይል ማኮፓዲያ ቶስፒያ ዶኖ ክፉ ከብዙ ሰዎች ሕይወት ላይ ዛሬ የታሰረ ገመድ ሲበጣጠስ አያል። ምን ሲል ዛሬ ይበጠሳል። አሁን ይገለበጣል። እስራቱ በኢየሱስ ደም ይፈታል። የጠላት ምክር ሁሉ ዛሬ ከንቱ ይሆናል። በኢየሱስ ደም ይፈርሳል። አንድ ሰው ለኔ ነው ያለ አሜን ይበላል። ናንተ ኪስ ውስጥ አስገባው ስልኩን። አንተ ድግምት ይሄን ብላቴና እያየው አፉ ላይ የእባብ ምላስ ነው። ተቃጠል ተቃጠል ተቃጠል። ይሄ ደም ነው። ተቃጠል ተቃጠል። ቶሎ በል። እዩት እዩት። አያችሁ? እዩት እዩት። ምላሱን እያያችሁ ነው። አያችሁት? እዩት 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 እዩት። ምላሱን የሚያደርገውን እዩት እዩት እዩት። ምንድን ነው ያልኳችሁ? እዩት። ይኸው ምላሱን የሚያደርገውን እዩት 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 እዩት። ይኸው እዩት። ልክ ዞር ስል ለእሳቸው ልጸልይ፣ ልክ እሳቸው ላይ ይሄን ሳየው ምላሱን መርዙን እየተፋ እዩት። አሁን ፍጠንና ሕይወቱን ለቀ፣ አእምሮውን ለቀ፣ ልቦናውን ለቀ። የማዝን ፈጽመ ዘመኑ በል ዘመኑ በል። አለቅም አለቅም። ምን ልታረገው ነው? አስቸግሮኛል። ምን እያደረገ ነው ያስቸገረን? ሚስቱን ፈትቻለሁ። ከሱ ሚስቱን አፋታን። አሃ አለቃትም። እሷንም ይዣታል። እሷንም ይዛል። አሃ እሱ ተለያይታለች። አሁን እሷንም አለቃት። አሁን ሁሉንም ለቀህ ትሄዳለህ። ቶሎ በል እየተቃጠልክ ቶሎ በል። ትዳሩን አፋቶ ሚስቱንም እሷንም ይዣለሁ ይላል። ቶሎ በል አሁን የማዝን ፍጠን። ዘመኑ በል ተናገር ቶሎ። ዘመኑ በል ዘመኑ ቃልኩ። እሷም ትለቀቃለች። እሷም እንድትለቀቅ አይደል? ቶሎ በል ዘመኑ በል ተናገር ቶሎ። ዘመኑ በል ተናገር ቶሎ። ዘመኑን ዘሩን ዘሩ አለቀ። ትለቃለህ በኢየሱስ ደም። ዘሩን ተናገር ቶሎ። ዘሩን በል ካልኩት ይለቀቃሉ። አለቀ። ይለቀቁ አሁን። ዘሩን በል ሕይወቱን ወይኔ ዛሬ ተበላው። ቶሎ ተናገር። ሕይወቱን በል ትዳሩን ሁሉ ነገሩን ለቅቄ ላልመለስ ስለተዋረድኩ ዳግም ላላየው የገባበት ላልገባ የደረሰበት ላልደርስ ወደ ሲኦል እሄዳለሁ። እዩት። እሄዳለሁ። እዩት። እዚህ ሰው ላይ የእባብና የውሻ መንፈስ ነው ያለው። እዩት። የውሻ መንፈስ አለ፣ የእባብ መንፈስ አለ። እዩት እዩት። አሁን እዩት። እያያችሁ ነው? ይታያችኋል ወይ? ዙር ወደዛ። ይኸው ላጩን ሲያንጠባጥብ እንደ ውሻ። እዩት። ይታያል? አያችሁት? ቶሎ በል ለቅቄ። ከለቀው ኮሚስቴ ጋር ይታረቃል። ቶሎ በል ለቅቄ በል። አያችሁት? እዩት። አያችሁት? ይኸው ላጩን ራሱ እያንጠው እዩት። ዛሬ ተያዝኩ። ቶሎ በል አሁን ለቅቄ ላልመለስ
ወደ ሲኦል ወደ ሲኦል በታላቅ ድምፅ እንደ ውሻ እየጨውክ 3 ጊዜ ቀጥል። በመጨረሻ ይጥለው። እንዴት ነው ማሚ? ሁሉ ደህና? ቤት ሰላም? ሕፃኗስ ቆንጆ ነው? አንቺስ? የጡት ካንሰር ተብላ እሷ፣ ሁለተኛ ሕፃኗ ደግሞ ከኩላሊት ጠጠር የ2 ዓመት ሕፃን ልጅ ኦፕራሶን እንድትደረግ የኩላሊት ጠጠር የ2 ዓመት ሕፃን ልጅ ኦፕራሶን ተደረጋ ትድናለች። እሷ ገና ከታይላንድ ከእንትን ነው ከኤርፖርት ነው ቀጥታ ወዲህ የገባችው አይደለም። እኔ እያገለገልኩ ነው። እሷ ቀጥታ ከኤርፖርት እዚህ ገባች። ከዛ ሕፃን የሷም ወንድሞች አሉ የወንድም ልጅ ናት። እየገቡ ጌታ ተናገራቸው። ኦፕራሶን የለም። እቺ እናት በሕክምና ከ4 ሚሊዮን በላይ ነው ያወጣችው አይደለም። ግን ምንም ለውጥ እዚህ ቤት ቃል መጣ። ኦፕራሶን አትደረግም አለ። ካንሰሩ ጠፍቷል አለ። ቀልጧል አለ። አዋጁ ተሽሯል አለ። ይኸው ዛሬ እቺ እናት ማሚ የምትኖር የት ነው? ከድሬዳዋ ነው እዚህ የምትመጣው። ይኸው ዛሬ ልጅቷ ይኸው ልጇ ራሱ ፈረንጅ መስላለች። በፍጹም ሆስፒታል ከ7 ጊዜ በላይ ነው አይደል ያሳያችሁት? ሲያሳዩ ጠጠር አለ የተባለው ኦፕራሶን ለማስደረግ ቀጠሮ ማክሰኞ ነው አይደል የተሰጣቸው የነበረ? አዎ ማክሰኞ ቀጠሮ ተሰጥቷል። እዚህ ቤት ቃል ወጣ። አርብ ነው ቅዳሜ ነው? ቅዳሜ ዕለት ሄዱ ቼክ አድርጉ ተባለ። ሲሄዱ ትላንት 7 ቦታ የታየችው ጠጠር ሲሄድ የት እንደገባ የለም። ይኸው ከዛ ድረስ እየተነሳች እቺ እናት እዚህ ትመጣለች። ይሄን ጌታ አባቴ ወይ ጸልያለሁ፣ የዚህ ቤት ደስታ አይቋረጥ። አሜን አትልም አንተ? ይኸው ባሏ ነውና የዚህ ቤት ደስታ አይቋረጥ። ሰላማቸው ፍጹም ይሁን። ከዚህን ሰዓትና ሰከንድ ጀምሮ ለብዙዎች በእነሱ ምክንያት በኢየሱስ ደም ለሚገቡበት ከተማ ሁሉ አባቴ ሆይ ነፃ የመውጣት ምክንያት አርጋቸው። ይኸው ነበር የዛን ጊዜ እንባ ምን ልበላችሁ እንዴት ሲያለቅስ እንደነበር። ሳልቀባ አልወጣም። ዛሬ ሳልቀባ አልወጣም። ይኸው የሷ ምንሽ ነው? ላንቺ ባለቤቷ ነው። ኢየሱስ ጌታ ታይላንድ ድረስ ሕክምና ተሄዶ ያልተቻለው። ሃሌሉያ አሜን። ክብር ሁሉ ለስሙ። አሜን። ስልጣን ሁሉ ለስሙ። አሜን። ጉልበት ሁሉ ለስሙ። አሜን። በርከት አሜን። ኢየሱስ ስም አሜን። አሜን። እጆቻችሁን ዘርጉልኝ። ኑ ሶስታችሁ። እሱ የከፈለውን መከራ ያውቃላ። እሱ የተጨነቀበትን ጭንቀቱን ያውቃላ። አሜን። የሚገርማችሁ እነሱን ለምን ሕክምና ትወስዳላችሁ የተባላችሁ ውጭ ሀገር የምትኖረው እህቷ ታይላንድ ለምን ይሄን ገንዘብሽን አታውጪ ተይ ሂጂ ምንቴ ጋር ሲባል ማዘር ያው ስለማታቅም ወደ ታይላንድ ላከች። ተመለሽ ሂጂ እሱ ጋር ነው የምትፈቱት ብላ ከውጭ ሀገር ደውላ እነሱን የላከች የሷ እህት እዛ ነው የምትድኑት። ሂዱ አዲስ አበባ ምን ተስኖት የሚባል አገልጋይ አለ። ግን እሷ መጀመሪያ እንደዛም እየተባለ አልተቀበለችም። በሽታው ያስደነግጣልና አግሬሲቭ ነው። ትንሽ ጊዜ በኋላ እንደማትኖር ነበረ የተነገረው። የኔ ኢየሱስ እድሜ ቀጠለ ይሁን። ጌታ ግን ጌታ ነው። አሜን። ፈዋሽ ነው። አሜን። ያው ምስክሮች ነን። ወደፊትም ገና ለዓለም ሁሉ የሚመሰከር ነው። አሜን። እጆቻችሁን ዘርጉልኝ። የአባቶቼ አምላክ
የነቢያት የሐዋርያት አምላክ ደግሞ ዛሬ የኔ አምላክ ከዚች ሰዓትና ሰከንድ ጀምሮ ጸልያለሁ። በናዝሬቱ በጌታ በኢየሱስ ክርስቶስ የትንሣኤው ደም ፈውሳቸው ለዘላለም የጸና ይሁን። ምን ያለ ይሁን? ድገሙ ባካችሁ። ፈውሳቸው በኢየሱስ ደም ለዘላለም የጸና ይሁን። አባ የጸና ይሁን። አጂና ሎቪያኖስ ሲያኮ ዊላላ ቬርዶኪያኖስ ኡማሃዴ በኢየሱስ ክርስቶስ የትንሣኤው ደም እነሆ ጽዮን ሆይ ባንቺ ላይ መድኃኒትን አደርጋለሁ እኔም ፈዋሽ አምላክ እንደሆንኩ ምን ትያለሽ ታውቂያለሽ። አሁን በዚህ ቤተሰብ ለአንዴና ለመጨረሻ ለዘላለም መድኃኒትን እንድታረግላቸው ጸልያለሁ። አባዬ ለነሱ ብቻ ሳይሆን ከነሱም በኋላ ላሉት ለዘር ማንዘሮቻቸው መድኃኒትን እንድታረግ ጸልያለሁ። የጠላት አዋጅ የተገለበጠ ይሁን። ኃይል እንድትሆናቸው፣ ሞገስ እንድትሆናቸው፣ ጸጋ እንድትሆናቸው፣ ዕውቀት እንድትሆናቸው፣ ጥበብ እንድትሆናቸው እጸልያለሁ። ከዚህ ሰዓት ጀምሮ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኢየሱስ ደም ማካንቶስ ፒያዳ ዊላ ፓራ ጌቫዶሲያ ካሞር ዲያኖ ኤያኖሲያኒ ዊላ ፓሪያ ካማስታዲጎ ኔሎ አዲያኖሶ አቪያኔ ፕሬቬኒያቦስ የስ 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 ለዘላለም የጸና ኃይል የስ ቴንክ ዩ ፋደር ቴንክ ዩ ቴንክ ዩ ቴንክ ዩ ቴንክ ዩ ቴንክ ዩ ቴንክ ዩ ባይ ኖ ካኒያስታ የስ አንድ ሁለት ሶስት ቴንክ ዩ ፋደር ቴንክ ዩ ፋደር ቴንክ ዩ ፋደር። የዚህ ቤት ደስታ ለዘላለም አይቋረጥም። መድኃኒትን አርግ። በጠላት ፊት ከፍታን ያገኙ። ያልተጠበቀ ነገር በሕይወታቸው ይሁን። ስራቸውን ስራ እየሰራ ጠላቶቻቸውን አሳፍር። በሚበልጥ ሞገስ፣ በሚበልጥ ክብር፣ በሚበልጥ መረዳት፣ በሚበልጥ በረከት ባረኳቸው። ነገር ይስተካከል። እንግዳ ነገር ይሁን በኢየሱስ ደም።